بسماو بانبو የማልጠግብላችሁ ወደ ተወለዶቼ ድንቅ ታሪክ ሰራችሁ በሰማው ባነበው የማልጠግብላችሁ እንኳን በሰላም ወደ ሚኒያፖሊስ መጡ ይያልኩኝ ደግሜ ለማለት ፈልጋለሁ ለፕሮግራሙ እንዴት ነው ይሄን ህዝብ ምን መልእክት አለው ለፕሮግራሙ እንዲገኙ ጥሪ ያደርጋሉ ለህዝቡ እንግዲህኛ ከሀገር ድረስ የመጣ ነው እዚህን አመታዊ ጉባኤ ላይ ለመሳተፍ ነው ይሄ ጉባኤ ደግሞ ሁሉንም ሙስሊም ማህበረሰብ ያሰባስበና እንደ ሙስሊም ማህበረሰብ ለዲኑ ትልቅ ስራ የሚሰራበትና የሚመካከሩበት እንደ ኢትዮጵያ ሙስሊም ደግሞ ለሀገራችንም የተሻለ ነገር ውስጥ ሙስሊም ያለው አካል በመመካከር የተሻለ ስራ በመስራት መሰረት የሚጣልበት መድረክ እንደሚሆን አምናለሁና ሁሉም ሙስሊም ማህበረሰብ ይገኛል ብዬ ተጠብቃለሁ እዛ ላይ ተገናኝተን የበለጠ ብዙ ነገር እንደምንመካከር የተሻለ ነገር እንደምንሰራ ተስፋ እናደርጋለን በአላህ ፍቃድ በሰማው ባነበው የማልጠግብላችሁ ወደ ተወለዶቼ እንግዲህ የተከበራችሁ እና የተወደዳችሁ የኑር አልሁዳ ቴሌቪዥን ተከታታዮች እዚህ ጋር የምትመለከቱት ተወዳጁ ኢንጂነር ኡስታዝ በድሩ ሁሴን ነው ኡስታዝ በመጀመሪያ እንኳን ወደ ሚኒያፖሊስ በሰላም አመጣው ትልልፍ እወዳለሁ አልহামዱሊላህ እንኳን በሰላም አላህ አገናኘን እናንተንም በማየቴ ደስ ብሎኛል ለህዝቡ ምን አይነት ጥሪ ያደርጋሉ ኢንሻአላህ እንግዲህ 18ኛው አኑዋል ኮንፈረንስ በአላህ ፈቃድ ብዙ ሐሳቦች እንደሚነሱበት ተስፋ አደርጋለሁ በርካታ ተጋባዥ እንግዶች እንዳሉም ሰምቻለሁ የተሻለ ሐሳብ የምንነጋገርበትና ጥሩ መልእክቶች የሚተላለፉበት ይበልጥ አንድነታችን የምናጠራክርበትና የተሻለ ነገር ለኡማው የምናበረክትበትን መደላደል የምንፈጥርበት ይሆናል ብዬ ተስፋ አደርጋለሁ ወንድሞች እህቶች አቴንድ እንዲያደርጉ ጥሪ ያደርጋለሁ ኢንሻአላህ ጀዛኩሙላሁ ኸይረል ጀዛ እንግዲህ ተመልካቾቻችን የኡስታዝ በድሩ ሁሴን ጥሪ ይሄንን ይመስል ነበር ትልቁን ፕሮግራም አኑዋል ኮንፈረንሱን ኖቬምበር 30 እና ዲሴምበር 1 and 2 የሚካሄደውን ፕሮግራም እንድትከታተሉ ጥሪ ያደርግን ትልቁን ፕሮግራም እዛ ይከታተሉ ላለው ወሰላሙ አለይኩም ወራህመቱላሂ ወበረካቱ ወደ ተወለዶቼ ድንቅ ታሪክ ሰራችሁ